በይስሚኝ በይና ሴት መሆን አለው ፈተና ባይ 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 መንገዱን እንጂ ማያውቀው ሰው ሲሄድ ሸኘው ብዙ ነው ባይ 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 በሰላም ተመለሽልኝ ጨርሰሽ እንዳትለይኝ ባይ 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 መጥቼ ግን አልሸኝሽም ሆድሽን አላባባሽም ባይ 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 እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን እኔ ሰው ምንም ፍርሃቴን ደስታዬን ፍቅሬን ብነግርሽም እንዲቀለኝ ብዬ በእንባ ያልሸኝሽም ባይ ባይ ሆናት በይ ባይ ባይ አሁን ሪላክስ እየተበቀለው ነው። አሁን በቃ የለውም በቃ ዝም ብዬ እዞራለሁ ምናምን በየምግብ ቤቱ ሄዳለሁ። ይረበኝም ባይረበኝም በየቦታው እየሄድኩ እበላለሁ። እና ዋናው ነገር ዛሬ ምንድነው ዋናው ሀሳብ የመጣንበት ሰሞኑን የገባሁባቸው ነገሮች ምናምን በጣም አሳዝነውኛል፣ አስከፍተውኛል። ምንም ባልተጣራ ሁኔታ ላይ ምንም እርግጠኛ ባልሆነበት ነገር ላይ ነው እንግዲህ እኔ ለእስር ተዳርጌ ወንድሙ ለእስር ተዳርጎ ነበር። ያው በልጇ ምክንያት ነው እንጂ እሷም ትታሰር ነበር አይደለ? አዎ። አንቺም ለእስር ነበር ተዳረጊው እና ይሄ ሁሉ ነገር ነፃ እንዲወጣ ለምነን ነበር። እውነት ለመናገር ጸሎት አድርገን ነበር። ምክንያቱም ምንም ያላደረግንበት ያልዋልንበት ነው ዋላችሁ የተባል ነው እና ያኛውን ዋላችሁ የተባልንባቸውን ነገሮች ልጁ ሳትገኝ ሄርሜላ ስትገኝ እንግዲህ ይፋ አድርገው ማንም ምንም እንዳላረጋት ማናችንም ደግሞ በዚህ ጉዳይ ላይ እጃችን እንደሌለበት እና ደግሞ የጠፋችበት ምክንያት ደግሞ እንግዲህ ለአባትየው አስደሰች እኔ አላስደሰተኝም ብሏል እኮ እሱ እራሱ ደንግጧል ማለት ቪዲዮ ላይ ካየሽው ሊሮጥም ትንሽ ነበር የቀረው እንደዛ ደንግጦ አይቻላል አለ ተንተባተበውላል እና በዚህ ጊዜ ባይሆን ደስ ይለኝ ነበር፣ ግን መጣ ብሎ የፈጠነላል። አቤል መጣው በቃ ትንሽ ጠብቀኛለሁ መኪና ውስጥ ትንሽ ልረጋጋል እና እኔ ልደንግጥ ቀድሞ ነበር መጥቶ በደቆስ ትላለች ያቴ እኮ ሰርፕራይዝ መርዶ የተነገረ መሰለኝ። ጥላውን የራቀው እኮ ሽክክ ብሎ አለ የሆነች ኪሎ ከላይ ወደ ግፍፍ ሲል ታይቶኛል ብሎ አንድ